ሰላም ጤና ይስጥልኝ ዶክተር ብርሃኑ እባላለሁ። በቡሬ የመጀመሪያ ደረጃ ሆስፒታል የህፃናት ህክምና ስፔሻሊስት ሐኪም ሲሆን በማህበረሰባችን ውስጥ ከሚከሰቱ በጣም የተለመዱ የጎጂ ባህል ወይም ድርጊቶች ውስጥ እንጥል፣ ትናጋ ወይም ደግሞ አንቃር እየተባለ በተለያየ ቦታ የተለያየ ስም ሊሰጠው ስለሚችለው የእንጥል መቁረጥ በእንግሊዝኛ አጠራሩ ዩቭሎክቶሚ አንዳንድ ነገሮችን ላወራችሁ ፈለግኩ። ስለዚህ ይህንን ላወራ የፈለግኩበት ትናጋ ወይም እንጥል የት አካባቢ የሚገኝ የሰውነታችን ክፍል ነው፣ ለምን ሰዎች ይቆርጡታል የሚለውን ነገር እንድንወያይ ፈልጌያለሁ። ትናጋ በእንግሊዝኛ አጠራሩ ዩቪላ ወይም ደግሞ ቅድም እንዳልሁት እንጥል ይባላል። ከአፋችን ውስጥ በጀርባ ከጉሮሮ መጨረሻ ላይ የሚገኝ የአካል ክፍል ሲሆን በተለያየ ምክንያት ይቆረጣል። ለምን እንዴት ነው የሚለውን እምነቶችን እንዲሁ ለማውራት እንሞክራለን። ቅድም እንዳልኩት ስለታም በሆኑ ነገሮች በባህል ህክምና የሚሰጡ ሰዎች ሊቆረጥ የሚችል የአካል ክፍል ነው። በተለምዶ ህፃናትን በተለይ እድሜያቸው እስከ 6 ወር የሆኑ ህፃናት አካባቢ በእርግጥ ከዛም ከፍ ላሉ ህፃናት ላይ ይህ ድርጊት ሊፈጸም ይችላል። ይህ ድርጊት መቼና ለምን ይፈጸማል የሚለውን በምናይበት ጊዜ ብዙ ጊዜ ማሳል፣ ትኩሳት፣ ሙቀት፣ ጡት መጥባት፣ መቀነስ ከዚህም አለፍ ባሉ ሁኔታ እንዲህ አይነት የገለጽናቸው ችግሮች እንዳይከሰቱ እንደ መከላከልን በማሰብ ሊቆረጥ ይችላል። ይህ ከትውልድ ትውልድ ሲተላለፍ በተለይ በኢትዮጵያ በብዙ የሀገራችን ክፍል የሚከሰት ጎጂ ልማድ ነው። ማን ነው ይህን ድርጊት የሚፈጽመው የሚለውን በምናይበት ጊዜ ባህላዊ የሆነ የቀዶ ህክምና ባለሙያዎች ወይም ትራዲሽናል ሂለርስ። እንግዲህ ሂለር የምንለው ለማዳን ነው። በእርግጥ እዚህ ጋር አጠቃቀሙ ትክክል ነው ብዬ አላስብም። ኤኒዌይስ እነዚህ እንትኖች ከቤተሰብ አባል፣ ጎረቤት ወይም ደግሞ ቀጥታ ክፍያ ተከፍሏቸው ይህን ድርጊት ሊፈጽሙ የሚችሉ መደበኛ የሆነ የህክምና እውቀት የሌላቸው ወይም ፈቃድ የሌላቸው ሰዎች ሲሆኑ የሚጠቀሙባቸው እንደ ቢላዋ፣ ምላጭ፣ ሌሎች ስለታም ነገሮች፣ መቀስ እንዲሁም ደግሞ በሽቦ አስሮ መጎተት ወይም መሳብ እንዲህ አይነት ተግባሮችን ሊፈጽሙ ይችላሉ። ብዙ ጊዜ በሁሉም የእድሜ ክልል ላይ ቢከሰትም በተለይ ጨቅላ እስከ 28 ቀን ለሆኑ ህፃናት ላይ የተለያየ የበሽታ ምልክት መገለጫቸው ጡት አለመጥባት ሊሆን ስለሚችል ያኔ ጡት እንዳይተው ያደረጋቸው ይህ የእንጥል ችግር ነው ወይም የትናጋ ችግር ነው በማለት በእነሱ ላይ ይባላል። በእርግጥ የእድሜ ገደብ የለውም። ነገር ግን ጎጂነቱና አስከፊነቱ በጣም የከፋ የሚሆነው በእነዚህ የእድሜ ክፍል ውስጥ ባሉ ህፃናት ላይ ነው። ምን አይነት እምነት ስላላቸው ነው ይህንን ድርጊት የሚፈጸመው የሚለው ትናጋው ካበጠ ልጁ ማሳል ወይም ደግሞ ሌሎች ጡት መጥባት አለመቻል፣ ሙቀት፣ ሳል ሊያስከትልበት የሚችል አባባል ወይም እምነት ስላላቸው ነው። ሆኖም ግን ማሳል ከሌሎቹ በሽታ በተለያየ ምክንያት ሳል ሊከሰት ይችላል። ለምሳሌ እንደ ሳምባ ምች ወይም በጨቅላ እድሜም ውስጥ ሲሆኑ አልፎም ከፍ ብለው ማሳል በተለያየ ምክንያት ሊከሰት ይችላል። ስለዚህ የመዋጥ ችግር እኒህ ነገሮች የሚከሰቱ የሌላ በሽታ ወይም የሌላ ችግር መገለጫዎች እንጂ ቀጥታ እንጥል በማበጡ ወይም ደግሞ በመጎዳቱ ምክንያት የሚመጣ አለመሆኑን እውነታው ይህ ነው። ይህ ችግር መፈጸሙ ምን ጉዳቶችን ያስከትላል ብለን ስናይ ዋናነት ከፍተኛ የሆነ የደም መፍሰስ ወይም ሄሞሬጅ እንለዋለን። ይህ ትናጋ አካባቢ ላይ ካሉ የጥቃቅን የደም ስሮች በሚቆረጡ ጊዜ ከፍተኛ የሆነ የደም መፍሰስ ችግር በተለይ የደም መፍሰስ ችግር በሁሉም ሰው ላይ ሊከሰት ሆኖ እያለ አንዳንድ የደም መርጋት ችግር ባለባቸው ህፃናት እንዲሁም ደግሞ የሚቆረጠው የአካል ክፍል መጠኑ እና የተቆረጠበት ሁኔታ ስለሚለያይ ከፍተኛ የሆነ የደም መፍሰስ ከሁሉም ጉዳቶች ህፃናትን በሆስፒታላችን እንኳ
በተደጋጋሚ ለሞት የሚያበቃ ችግር ነው። ብዙ ጊዜ ህፃናቱ ወዲያውኑ እንደተቆረጡ ይቆማል የሚል እሳቤ በመያዝ ረጅም ጊዜ ሕክምና ቦታ ሳይመጡ ከፍተኛ የሆነ ደም መፍሰስ ይከሰትባቸዋል። ስለዚህ ይህን ደም ማቆም ባለመቻሉ እንዲሁም ወደ ጤና ተቋም ከመጡ በኋላ በተለያዩ ችግሮች ምክንያት ደም በተቋም ውስጥ ላይኖርም ስለሚችል ገዳይ የሆነ ችግር ነው። ሌላ ከደም መፍሰሱ ውጭ ይህ እንጥል መቁረጥ ለተለያዩ በሽታዎች ኢንፌክሽን እና የደም መመረዝ ምክንያት ሊሆን ይችላል። ይህ በተለያዩ ምክንያቶች ይመጣል። የመጀመሪያው የምንጠቀምባቸው መሳሪያዎቹ ንጽህናቸው የተጠበቀ እና በተለያዩ ጀርሞች የተበከሉ ሊሆኑ ስለሚችሉ ቀጥታ ለበሽታ ሊያጋልጡ ይችላሉ። አለፍም ሲል ይህ ኢንፌክሽን ሴፕሲስ ወይም ደግሞ የደም መመረዝን ሊያስከትል የሚችል እንደ ቴታነስ፣ HIV፣ ሄፓታይተስ በጣም ዘርፈ ብዙ የሆኑ ኢንፌክሽኖችን ሊፈጥርብን ይችላል። ስለዚህ ያው አላስፈላጊነቱን ጥቅሞችን በተናገርን ሁኔታ መረዳት ይቻላል። ከጊዜ በኋላ የሚታዩ ደግሞ ሌሎች ጉዳቶች አሉ። ከረጅም ጊዜ በኋላ አፍ ውስጥ የሚኖር የተቆረጠው ቦታ ላይ ጠባሳ መፍጠር፣ ይህ ደግሞ ንግግርን በትክክል ቃላቶችን የማውጣት ድምፅ የመለዋወጥ እንትኖቹን ጥሩ ላይሆን ይችላል። በምግብና በፈሳሽ በአፍንጫ በኩል የመመለስ ችግር ሊያስከስት ይችላል። ተደጋጋሚ የሆነ መዋጥ ጋር ወይም መተንፈስ ጋር ችግር ሊያስከትል ይችላል። ስለዚህ ይህ ተግባር በጣም ሕይወትን ሊያሳጣ የሚችል እንግዲህ አንድ ሕፃን ከእርግዝና ጀምሮ እስከተወለደበት ጊዜ ብዙ የተለፋበትን ሕፃን በቋሚነት እስከ ሞት እንዲሁም ደግሞ አለፍም ብሎ የቆዩ ችግሮችን ሊያስከትሉ የሚችሉ ችግሮች ናቸው የሚል እንትን አለ። ስለዚህ በእውነት ይህ ትናጋ ምን ችግር ስለሚያመጣ ነው ወይም እንጥል ምን ችግር ስለሚያመጣ ነው እንዲህ ለመቆረጥ የተገደደ የሚለው ምራቅ በበቂ ሁኔታ እንዲመረት ሊያግዝ የሚችል ንግግራችን የተወሰኑ ድምፆችን ለመፍጠር የሚያስችል ጥቅም ያለው ምግብና ፈሳሽ ወደ አፍንጫ እንዳይመለስ ሊያግድ እንዲሁም የመዋጥ ሂደትን ራሱ ሊያቀላጥፍ የሚችል የአካል ክፍል ሆኖ እያለ በተለያዩ የጎጂ ባህል የምንለው እንትን ሊቆረጥ ይችላሉ። ስለዚህ እንደ ባለሙያ በዘመናዊ ሕክምና ተቀባይነት የሌለው እና ጥቅም የሌለው ተግባር መሆኑን በማወቅ ማሳል፣ ትኩሳት ወይም ደግሞ የመዋጥ ምግብ የመውሰድ ችግር ካለ በሰለጠነ የባለሙያ መቆረጥም ካለበት ሊቆረጥ የሚችለው ያኔ የራሱ ምልክቶቹ አሉ። መታፈን በጣም መጠኑ ከፍ ያለ ከሆነ እና ሌሊት ላይ የማፈን ችግር የሚያስከትል ከሆነ ያኔ ሊቆረጥ ይችላል። የዓለም ጤና ድርጅትም ይህን በኢትዮጵያ ውስጥ በጣም የተለመደ ተግባር መሆኑን ከግምት በማስገባት በጣም ሃርምፉል ከሆኑ ትራዲሽናል ፕራክቲሶች ውስጥ የተመዘገበ ጎጂ ድርጊት መሆኑን ያሳምናል። ስለዚህ ልጆች እነዚህን የገለጽናቸው ምልክቶች ካሳየ ወደ ጤና ተቋም በመሄድ ይህን ችግር ሊያስከትለው የቻለ በምን ምክንያት ነው የሚለው ነገር መለየት አለበት። ከዛ በኋላ ሕክምናው በዚሁ መሰረት ነው መሆን ያለበት። ስለዚህ ትናጋ ተቆርጦ እንኳ ከሆነ በጣም ከሚያሳያቸው መጥፎ ምልክቶቹ የማይቆምና ተደጋጋሚ ወይም ከፍተኛ የሆነ በአፍ በኩል እንዲሁም ደግሞ በሰገራ ጋር ተቀላቅሎ ደም መምጣት፣ የሰገራ መልክ መቀየር፣ ከፍተኛ የሆነ ቦታው ላይ እብጠት፣ መግል መያዝ፣ ከፍተኛ የሆነ ሙቀት፣ የመተንፈስ የመዋጥ ችግሮችን ካስከተለ በተለይ ከተቆረጠ በኋላ አደገኛ የሆኑ ምልክቶች ስለሆኑ ወዲያውኑ ሕክምና ያስፈልጋል። ስለዚህ እነዚህ ችግሮች ይህን የሚፈጥሩ ከሆነ እንደ ቤተሰብ ምን መደረግ አለባቸው? ልጆችን ለመጠበቅ ምን የምንከተላቸው ነገሮች ሊኖር የሚገባል የሚለውን ማየት እንችላለን። ማንም ሰው ትናጋውን ለመቁረጥ ቢጠየቁ መቀበል የለብንም። ያው ቅድም እንዳልኩት አንዳንድ ሰዎች ከክፍያ ጋር በማያያዝ አገልግሎቱን በትንሽ ክፍያ ለነሱ የምጠቀማቸውን እንጂ በሕፃኑ ላይ ምን ችግር ይፈጥራል የሚለውን ካለማወቅ ይህ ሊጠይቁ ይችላሉ። ይህ በጣም መደገፍ የሌለበት ተግባር መሆኑን ለማሳወቅ ነው። አመሰግናለሁ።